እስቲ ወንድ ነኝ በቃ ወንድ ነኝ አለ ባለሀብት ይህንን የመሰለ ጽድት ያለ ባለ 3 መኝታ ቤት 290 ካሬ ላይ ያረፈ ኢምፖርትድ በሆኑ ማቴሪያሎች ሙሉ ለሙሉ ተገንብቶ የተጠናቀቀ ቤት ይዤ መጥቻለሁ። ወንድ ነኝ ያለ ባለሀብት ይህንን ቤት ይግዛና እኔም ኮሚሽኔን ልብላ። ምንም እንከን የለውም። እንደምታዩት እዚህ ጋር በሊቪንግ ሩሙ በኩል የሚገኘው ባልከኒ ነው። በጣም ሰፊ ነው። የሚገርም ቪው ነው ያለው። ቡናን ትጠጣለህ፣ የፈለግከውን ነገር ታደርግበታለህ። ሊቪንግ ሩም ይህንን ይመስላል። ዳይኒንግ ቴብል አለው። እዚህ ጋር ኦፕን ኪችን አለን። የራሱ የሆነ ሜካኒካል ሳከር አለው። ኢምፖርተር ናቸው። ኪችን ካቢኔቱን በፈለግከው ከለር አማራጭ ማስገጠም ትችላለህ። ከዚህ በመቀጠል ወደ ማስተር ቤድሩሙ ነው የምንሄደው። ማስተር ቤድሩሙ 3 ሜትር ርዝማኔ ያለው የራሱ የሆነ ሰፊ ቁምሳጥን አለው። ቁምሳጥኑ ሲከፈት ይበራል። ማይበራ ነገር የለም። ማስተር ቤድሩሙ በጣም ሰፊ ነው። የማስተር ቤድሩሙ ባዝሩም እዚህ ጋር እናገኛለን። ዲጂታል የሆኑ ሚረሮች አሉት። እንዳለ ኢምፖርትድ ናቸው። ማይበራ ነገር የለም። በቃ ስትገባ ሴንሰር ነው ይበራል። ሁሉም ነገር ነው ይበራው። እዚህ ጋር ሻወር ሽንት ቤት አለ። እዚህ ጋር በሊቪንግ ሩሙ በኩል የምናገኘው ባልከን ያለው የማስተር ቤድሩሙ ማለት ነው። ከዚህ በመቀጠል ወደ በኩር ልጅ የሚያርፍበት ወይም የሚተኛበት የሚያጠናበት የራሱ የሆነ መኝታ ክፍል ነው የምናገኘው። እዚህ ጋር የራሱ የሆነ ቁም ሳጥን አለው። ማለት የራሱ ጫማ የሚደረድርበት ሼልፍ አለው። ከዚች ጋር ደግሞ የተወሰነች የሚያጠናባት ስፔስ አለች። ሂሳብ ምናምን ሲያጨናንቀው ወጣ ብሎ በዚች በባልኮኒ አየር ተቀብሎ ተመልሶ ወደ ጥናት መመለስ ይቻላል ማለት ነው። በጣም ሰፊ የሆነ መኝታ ቤት ነው። በቃ ትንሽ ነገር የሚባል ነገር የለም እዚህ አፓርትመንት ውስጥ አፓርትመንታችን ላይ። ከዚህ በመቀጠል የምናገኘው ኮመን ባዝሩሙ ነው። በቃ እዚህ ጋር መብራቱ ስትገባ ይበራል። እዚህ ጋርም ከፈለክ ይበራል። የገረጣ ፊት ምናምን የሚባል የለም። ሀብታም ጋር ካለ ፊትህ ያበራል ይበራል። እዚህ ጋር የራሱ የሆነ ሻወር ሽንት ቤት አለው። ከዚህ በመቀጠል የልጆች መኝታ ቤት እናገኛለን። 2 አልጋ ይይዛል። ከዛ በመቀጠል የሚያጠኑበት ስፔስ አለ። የራሱ ቁም ሳጥን አለው። ከታች ባለው ስልክ ቁጥር ይደውሉ። እናመሰግናለን።